ኢትዮጵያ ምን እየጠበቀች ነው? አሁን ወይ መቼም? Now or never? A message to the President of the United States. The outcome of war cannot be determined by tweets. The result of a war is determined in the field, the very place where you and your forces do not dare to approach, and you can only talk about it in your tweets. It's better to name this war as Epic Fear instead of Epic Fury. ዓለም በግርግር ላይ ናት። የምናውቃት መደበኛዋ ዓለም ፈርሳ አዲስ የኃይል ሚዛን እየተፈጠረ ነው። በመካከለኛው ምስራቅ የተለኮሰው የእሳት ነበልባል በርካታ ሀገራትን እየለበለበ ይገኛል። ታላላቅ መንግስታት ራሳቸውን ለማዳን በሚሯሯጡበት በዚህ የታሪክ ወቅት አንዲት ጥያቄ በኢትዮጵያ ሰማይ ላይ እያንዣበበች ትገኛለች። ኢትዮጵያ ምን እየጠበቀች ነው? ብዙዎች እንደሚሉት አሁን ካልሆነ መቼም now or never እያሉ ነው። የዓለም ስርዓት እየተናወጠ ባለበት፣ ሀያላን በራሳቸው ቁስል በታመሙበት በዚህ ሰዓት ኢትዮጵያ የነጻነትና የኢኮኖሚ የጀርባ አጥንቷ የሆነውን የባህር በር ለማስከበር ከዚህ የተሻለ ወርቃማ ዕድል ታገኝ ይሆን? በዛሬው ቪዲዮ ዓለም ያለችበትን ምስቅልቅልና የኢትዮጵያን ወሳኝ ብሔራዊ ጥቅም ጉዳይ እናያለን። እስከ መጨረሻው አብራችሁን ቆዩ። ሁኔታዎችን እንመርምር። አሜሪካና እስራኤል የከፈቱት የመካከለኛው ምስራቅ ጦርነት ቀጠናውን ወደ ማይመለስ አዘቅት ውስጥ ከቶታል። እነዚያ በነዳጅ የናጠጡ ቱጃር የገልፍ ሀገራት ዛሬ በኢራን ስጋትና እገታ ሊባል በሚችል ሁኔታ ስር ወድቀዋል። የአየር ክልላቸው፣ የነዳጅ ማከማቻዎቻቸው፣ ወደቦቻቸው፣ አየር ማረፊያዎቻቸው ሁሉም በኢራን ሚሳኤሎች ኢላማ ውስጥ ናቸው። የንግድ እንቅስቃሴዎች ተስተጓጉለዋል። ከነዳጅ እስከ የዕለት ሸቀጥ መውጫ መግቢያ አጥተዋል። ሩሲያ በዩክሬን የያዘችውን መሬት እያጠናከረች ነው። በመካከለኛው ምስራቅ በተፈጠረው ቀውስ እድል ተፈጥሮላት ማዕቀቧ በመነሳቱ በነዳጅ ሽያጭ ካዝናዋን እየሞላች ነው። ቻይናም እድሉ አይቅርብኝ ብላ ግዛቴ የምትላትን ታይዋንን ለመያዝ መርከቦቿንና ጀቶቿን አሰልፋ ዙሪያዋን ከባለች። የሚገርመው ግን ምዕራባውያን የታገዱበትን የሆርሙዝ ሰርጥ የኢራን ወዳጆቹ የቻይና መርከቦች እንደልባቸው እየተረማመዱበት ይገኛሉ። ጋሽ ትራምፕ የዓለም ሀገራትን ከጎኔ ቆሙ ብለው ቢጣሩም እነ ፈረንሳይ፣ እንግሊዝና ደቡብ ኮሪያን የመሳሰሉ በርካታ ሀገራት እዛው በጠበሎት በሚል ፊታቸውን አዙረውባቸዋል። ዓለም ከጫፍ ጫፍ በተወጠረችበት በዚህ ሰዓት ሁሉም ሀገር የራሱን ብሔራዊ ጥቅም ለማስከበር አሁን ካልሆነ መቼም በሚል ስሌት እየተንቀሳቀሰ ይገኛል። ታዲያ በዚህ መሃል የኢትዮጵያ ድርሻ ምንድነው? ኢትዮጵያ በገፍ የተነጠቀችውንና የኢኮኖሚ እስረኛ ያደረጋትን የባህር በር ጥያቄ ዛሬ ምላሽ ለማግኘት ምን እየሰራች ይሆን? የኢትዮጵያ ታሪካዊ ባላንጣዋ ግብጽ በውስጥና በውጭ ጫናዎች ተወጥራ የህልውና አደጋ ላይ ናት። ከዚህ ቀደም በኢትዮጵያ ላይ የምታሴረው የሴራ ተጽዕኖ ዛሬ በተፈጠረባት ቀጠናዊ ውጥረት ምክንያት ጭንቅ ውስጥ ገብቷል። አሜሪካ በቀይ ባህር ቀጠና የሚተማመኑበትና ቀጠናውን ሊያረጋጋ የሚችል እንደ ኢትዮጵያ ያለ ጠንካራ አጋር ይፈልጋሉ። እስራኤል ለሶማሌላንድ የሰጠችው ዕውቅና፣ ቻይና ደግሞ የራሷን የታይዋንን የመጠቅለል ፕሮጀክት የሚመሳሰልላትን እንቅስቃሴ መኖሩን እንደማትቃወም ይታመናል። በኖርማል ጊዜ ቢሆን ኖሮ ኢትዮጵያ ወደ ቀይ ባህር ለመመለስ የምታደርገው እንቅስቃሴ በዓለም አቀፍ ወከባና ጫና ይፈተን ነበር። አሁን ግን እነዛ ጫና አራጊ ሀገራት ራሳቸው ራስን የማዳን ቅርቃር ውስጥ ናቸው። የተባበሩት መንግስታት ዩኤን የሚመራው አሮጌው የዓለም ስርዓት እየፈረሰ ነው።
አዲስ ኒው ወርልድ ኦርደር እየመጣ ባለበት በዚህ የሽግግር ዘመን ቀይ ባህር ላይ ቀድሞ የተገኘና ቦታውን የያዘ ያሸንፋል። የሀገር ወዳዶች ጥያቄ፣ ምን እየጠበቅን ነው? ወጣት ሆይ፣ እዚህ ያላችሁ ታዳጊዎች ሆይ፣ ጊዜው አሁን። ብዙ ሀገር ወዳድ ኢትዮጵያውያን በቁጭት የሚጠይቁት ጥያቄ አለ። ይህ ሁሉ አጋጣሚ ከፊታችን ተደግኖ ታሪክ የተሰራውን ስህተት አርሙ እያለን ምን እየጠበቅን ነው? የኢኮኖሚ ነፃነታችን፣ የትውልድ ኩራታችንና የሉዓላዊነታችን ማረጋገጫ የሆነው የባህር በር ጥያቄ ዛሬ በዲፕሎማሲም ይሁን በሌላ መንገድ ምላሽ የማያገኝ ከሆነ ሌላ እንዲህ አይነት ምቹ ጊዜ ላያጋጥም ይችላል። ነገ የዓለም ፖለቲካ ሲረጋጋ፣ ሀያላን ከቁስላቸው ሲያገግሙ በኢትዮጵያ ላይ የሚኖረው ጫና ከባድ እንደሚሆን የታወቀ ነው። ስለዚህ ነው አሁን ካልሆነ መቼም የሚለው መሪ ቃል ትርጉም የሚኖረው። እናንተስ ውድ ቤተሰቦቻችን ምን ትላላችሁ? ኢትዮጵያ ወደ ቀድሞ ይዞታዋና ወደ ተፈጥሮአዊ የባህር በሯ ለመመለስ ከዚህ የተሻለ ጊዜ ይመጣላታል ብላችሁ ታስባላችሁ? ወይስ አሁንም ነገሮች በትዕግስት መመልከት ይበጃል? ሐሳባችሁን በኮሜንት መስጫ ላይ አጋሩን። እንደዚህ አይነት ወቅታዊና ሀገራዊ ትንታኔዎች እንዲደርሷችሁ ላይክ ማድረጋችሁን፣ ቻናላችንን ሰብስክራይብ ማድረጋችሁን እንዳረሱ። ኢትዮጵያ ለዘላለም ትኑር። በቀጣይ ቪዲዮ እስከምንገናኝ ሰላም።